በፍጹም ለሲድሮ የግል ዶክመንታችሁን ሼር እንዳታደርጉ። ጥሩ ጎኑን እንዳወራን ሁሉ መጥፎ ጎኑንም ማውራት አለብን። እንግዲህ ዌብሳይቱን ዌብሳይቱን ገብቻ አይቼው ነበረ። ዳታ ኢዝ ኖት ኢንክሪፕትድ ይላል። ይሄ ማለት እንግዲህ ሌሎች አፖች ኢንክሪፕትድ ናቸው፣ ኢንድ ቱ ኢንድ ማለት ነው። ይሄ ማለት እናንተ የምትልኩት ሜሴጅ እና ጓደኞቻችሁ ወደ እናንተ የሚልኩላችሁ ሜሴጆች፣ ፋይሎች፣ ዶክመንቶች እነዛ በሙሉ ዌል ስክራምብልድ ሆኖ ሴኪዩር አይሆኑም። ወይንም ደግሞ ሌሎች ሰዎች እናንተ አፑን ባለቤት ጨምሮ እናንተ የምትላላኩትን ሜሴጅ ማንበብ ማየት ይችላሉ ማለት ነው። ይሄ ማለት ሜቢ በተመሳሳይ ዋይፋይ ስትጠቀሙ ሀከሮች ካገኙ ዶክመንታችሁን የምትላላኩትን ነገር በሙሉ በግልጽ ማንበብ ይችላሉ። ወይ አፑ ሀክ ከተደረገ ማየት ይችላሉ ሀከሮቹ፣ ወይ የአፑ ባለቤት ማየት ይችላሉ። ወይንም ደግሞ የእናንተን አይደንቲቲ ሌሎች ሰርቀው ለፍራድ ሊጠቀሙት ይችላሉ ማለት ነው፣ የእናንተን አይደንቲቲ ወስደው። ስለዚህ ሼር ማድረግ የሌለባችሁን የሚከተሉትን ነገሮች እነሱ ዳታውን ኢንክሪፕትድ እስከሚያደርጉት ድረስ ሼር አታድርጉ። ድራይቪንግ ላይሰንስ፣ ፓስፖርት፣ አይዲ፣ ሜቢ ሜዲካል ዶክመንቶች፣ የባንክ ስቴትመንት፣ እንዲሁ ሴንሲቲቭ የሆኑ ፎቶዎች፣ ቪዲዮዎች እናንተ ሊያስጠቋችሁ የሚችሉ ነገሮች ካሉ እነሱን ሼር አታድርጉ፣ አትላላኩ፣ ለአፑም አትስጡት ዳታው ኢንክሪፕትድ እስከሚሆን ድረስ ማለት ነው። ስለዚህ በዚህ መንገድ ፐብሊክ ላይ ሊወጡ የሚችሉ ቪዲዮዎችን ብቻ ሰው ቢያየው ችግር የሌለውን ነገር ቪዲዮ ሰርታችሁ መልቀቅን ብቻ አድርጉ እንጂ ሌሎች የእናንተን የግል ሴኪዩር መረጃችሁን ሼር አታድርጉ ማለት ነው።